ሰላም ጤና ይስጥልን የቻናሌ ቤተሰቦች፣ ዛሬ እጅግ አነጋጋሪ በሆነው በነ አብርሃም ሄርሜላና ሩታ ዙሪያ የተሰማ አዳዲስ መረጃዎች ይዘንላችሁ ቀርበናል። በተለይ በአብርሃምና በሄርሜላ መካከል የተፈጠረው ከባድ ጸብ እውነት ምንድነው? ሩታ ስለ ዳኒ የሰጠችው ጠንከር ያለ ምላሽ ምን ይመስላል? እስከ መጨረሻው አብራችሁን ቆዩ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ፣ እኛንም አበረታቱን። ቪዲዮውን ደግሞ ላይክ በማድረግ ጨምሩ እያለን ወደ ጉዳያችን ስንገባ ወደ መጀመሪያው ጉዳያችን ስንገባ ሰሞኑን ሶሻል ሚዲያ ላይ ሲናወጥ የነበረው የአብርሃምና የሄርሜላ ጉዳይ ነው። ብዙዎች እንደሰማችሁት ሄርሜላ በአብርሃም ላይ ያደረገችው ፕራንክ መስመር ስቶ ወደ እውነተኛ ጸብ ተቀይሮ ነበረ እና ምን ተፈጠረ ብለን እኛም ለማጣራት በሞከርነው መሰረት አብርሃምን ፕራንኩ ከማናደዱ የተነሳ ለሰዓታት የሄርሜላን ስልክ ዝግ አድርጎባት እንደነበረ ታውቋል። አብርሃምም አሁን ላይ ከሄርሜላ ጋር ተገናኝቶ በግልጽ ተነጋግሯል። ከአሁን በኋላ እንዲህ አይነት ፕራንኮች ሳታሳውቂኝ እንዳታደርጊ የሚል ጠንከር ያለ ማስጠንቀቂያ ሰጥቷታል። አሁን ያሉበትን ሁኔታ ደግሞ በጣም ለማጣራት ሞክረን ነበረ። ተጣሉ ተብለው ሲወራ የነበረው ነገር አሁን ላይ ረገብ እንዳለና ሁለቱም እርቅ አውርደው አብረው ስራ እንደጀመሩ እና ሰላም እንደሆኑ ተናግረዋል። በሌላ በኩል ደግሞ ሩታ እና የዳኒ ጉዳይ አሁንም እንደቆመ ነው። ዳኒ ሩታ እየደወለች ልታለቅስብኝ አለች ብሎ የሆነ ንግግር ተናግሮ ነበረ። ሩታ ግን ይሄንን በዝምታ አልፋው ነበረ። ከዛ በኋላ ምላሽ ሰጥታ ነበረ። በጭራሽ ደውሎልኝ ደውዬ አላውቅም፣ በጭራሽ ለሱ ደውዬለት አላውቅም፣ እነሱ አሁን የመጡት ለራሳቸው ጥቅም ፈልገው ነው ስትል በቀጥታ ምላሽ ሰጥታለች። በተለይ ሜሪ ወደ ጉዳዩ ስትገባ ነገሮቹን ይበልጥ እንደምታበላሽ ብዙዎቻችን እናውቃለን። ከዚህ ፊትም ብዙ ነገሮችን ስንናገር ነበረ። ሜሪ የመጣችው ኢቨን ዳኒን የመጣው ለራሳቸው ጥቅም ወይም ቪው ፈልገው ወይም ዩቲዩባቸውን ለማሳደግ ፈልገው ነው እንጂ አንደኛ ሩታን ሊጠቅሟት ወይ ለሩታ አዝነውላት እኛ አንቺን ህይወት እናስተካከላለን ብለው ሳይሆን የራሳቸውን ጥቅም ለማግኘት እኛ ሩታ ደጋፊዎች ነን ብለው ሩታ በጣም ብዙ ቅን ደጋፊዎች ስላሏት በዛ በኩል ሩታን ለመጠቀም መተው ነው እንጂ ለሩታ ሊጠቅሟት ወይም ትዳሯን ወይም ልጇን ወይ በብዙ ነገር እሷን ከጎናቸው አድርገው ሊረዷት አይደለም። በእርግጠኝነት እኔ ከዚህ ፊትም ስናገር ነበረ፣ አሁንም እናገራለሁ። ዳኒ ሜሪም ለራሳቸው ጥቅም ሲሉ ነው የቀረቡት። ሁለቱም ጋር አብርሃም ጋር የሚቀርቡት ሩታ ጋር የሚቀርቡትም ለራሳቸው ጥቅም ነው እንጂ ለነሱ አስበው ወይም እነሱ እናገዛቸው ትዳራቸውን እንመልስላቸው ብለው በጭራሽ አይደለም። ይሄ ማንም ሰው ከኔ ጋር ይስማማል ብዬ አስባለሁ። እስቲ እናንተም የራሳችሁን ሀሳብ አስተያየት በኮሜንት መስጫው ላይ አጋሩን እና ወደ ሌላ መረጃ ስንገባ ደስታ በበኩሉ ሩታ ይቅርታ እንድትጠይቀው ቤተሰቦቿን እያስቸገረ እንደሆነ ተሰምቷል። ነገር ግን ሩታ ፍቅር በሌለበት ሁኔታ ይቅርታ የሚጠይቅበት ምክንያት የለም የሚል አቋም አላት። የእናንተስ እስቲ ሀሳብ ምንድን ነው? ሩታ ደስታን ይቅርታ መጠየቅ አለባት እንዴ? ይሄ እኮ ግዴታዋ አይደለም። አልፈልግም ብላ አንድ ሰውን ከህይወቷ ላይ ካወጣች አልፈልግም ካለች አልፈልግም ነው። በግዴታ እኔ እሷ ይቅርታ እንድትጠይቀኝ አደርጋለሁ ማለት እሱም አይችልም። ደስታም አንዳንዴ የህፃን ጨዋታ ይጫወታል ብዬ ነው የማስበው። እዚህ ጋር አንድ ሴት ልጅ ካልፈለገች አልፈለገችም ነው፣ በግድ እኔን ፈልጊ ማለት ደግሞ አይችልም። እስቲ እናንተም እዚህ ጋር ሀሳብ አስተያየታችሁን ወይ ተሳስቼ ከሆነ ወይም እስቲ ሀሳብ አስተያየታችሁን አስቀምጡልን። እንግዲህ የዛሬው መረጃዎቻችን እነዚህን ይመስሉ ነበረ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ የሚለው ሀሳብ አስተያየታችሁ ያስፈልገናል። አብርሃም የወሰነው ውሳኔ ትክክል ነው ወይንስ ሄርሜላ ሰልችታው ነው? በቃ እስቲ ሀሳብ አስተያየታችሁን። ከሄርሜላ ጋርም አንዳንድ ወሬዎች እየደረሱን ይገኛሉ። ተሰለቻችተዋል፣ ሁሌ ይጨቃጨቃሉ ምናምን የሚባሉ መረጃዎች እየደረሱን ይገኛሉ። ይኸው ሄርሜላ ያገባችበት ህይወት አንደኛ እስቲ ምን እንደሚያጋጥማት የምናየው ነገር ነው የሚሆነው። አብርሃም ማለት ይኸው የገዛ የልጁን እናት ጥሎ ይሄደ ነው። እሷን ጥሎ የማይሄድበት ምንም ምክንያት ሊኖረው አይችልም። እና እስቲ እሷን ይተዋታል አይተዋትም የሚለውን ነገሮችን እስቲ እናጠራለን። እናንተ ሀሳብ አስተያየታችሁን አጋሩን። ቪዲዮዎችንን ከወደዳችሁ ላይክ በማድረግ አትርሱ። ለአዳዲስ መረጃዎች ደግሞ ቻናሉን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።